ሰበር ዜና ጀግናው የትግራይ ሰራዊት የትግራይ እናቶች ዘመቻ ማጠቃለያ የሆነው መጠነ ሰፊ ጥቃት በሁሉም ግንባሮች አካሂዷል። ከ19 እስከ 20 ሐምሌ 2013 ዓመተ ምህረት ለሁለት ተከታታይ ቀናት በወልዲያ ግንባር በሮቢት ጎቤ አለውሃ ድረስ መሽጎ በነበረው ጠላት ላይ ጀግናው ሰራዊታችን በወሰደው የማጥቃት እርምጃም ቀደም ሲል በተለያዩ አካባቢዎች የተደመሰሰውና እንደ አዲስ የተደራጀው የ21ኛ ክፍለ ጦር አንደኛም 3ኛና 4ኛ ብርጌዶች እንዲሁም 52ኛ ክፍለ ጦር ሙሉ በሙሉ የ12ኛና የ32ኛ ክፍለ ጦሮች የተጠራቀመ ኃይል የ6ኛ ሜካናይዝድ ክፍለ ጦር አንድ ሻለቃ ኮማንዶና ድጋፍ ሰጪ አካላት ያካተተ ኃይል ይዞት የነበረ የተጠናከረ ምሽግ በከፍተኛ ጽናትና ጥበብ በመደርመስ በዛ የነበረው ጠላት በመደምሰስ አካባቢው በጀግናው ሰራዊታችን ቁጥጥር ስር ገብቷል። በዚህ ውጊያም ከ1836 በላይ ወታደሮች ሲሞቱ 880 ደግሞ ቆስለዋል። የ52ኛ ክፍለ ጦር የሎጂስቲክስ ኃላፊና ምክትል አዛዥ የሚገኙበት 117 የፋሽስት አብይ ወታደሮች ደግሞ ተማርከዋል። ጠላት ሲጠቀምባቸው የነበሩ 15 ዲሽቃም 32 ብሬን 19 መገናኛ ሬዲዮ 9 ተሽከርካሪዎችና በመቶዎች የሚቆጠሩ የጦር መሳሪያዎች የጀግናው ሰራዊታችን ንብረት ሆኗል። 107 ሚሜ ሮኬት ደግሞ ሙሉ በሙሉ ተቃጥሏል። በሌላ በኩል ከሐምሌ 19 እስከ 20 2013 ዓመተ ምህረት ለተከታታይ 2 ቀናት በአፋር ግንባር በአዩ አካባቢና በጭፍራ መካከል ሰራዊታችን በፈጸመው መጠነ ሰፊ የማጥቃት ዘመቻም አብዛኛው የጠላት ኃይል ሲደመሰስ ቀሪው ደግሞ ተዳክሟል። ባለፉት ውጊያዎች በተለያዩ ጊዜያትና ስፍራዎች በጀግናው ሰራዊታችን የተደመሰሱና ጠላት እንደ አዲስ ምልምሎች እያካተተም እንዲደራጁ ያደረጋቸው የ11ኛም 23ኛና 25ኛ ክፍለ ጦሮች የ34ኛ ክፍለ ጦር የተወሰነ ኃይል የ27ኛ ክፍለ ጦር ሙሉ በሙሉ ከዚህ በተጨማሪ ከቤተ መንግስት 4 ኪሎ ሐዋሳም ብላቴ ህዳሴ ግድብ ጣና በለስና ሌሎች አካባቢዎች ለቃቅሞ የሰበሰባቸው የሪፐብሊካን ጋርድ አንድ ሻለቃ አየር ወለድ 2 ኮማንዶ ብርጌድ ሌሎች ከ2 ብርጌድ በላይ የኦሮሚያ ልዩ ኃይል ከ7000 በላይ